እስቲ ተቃጠልን የምትሉ ከታይ ጻፍ። ነደርን የሚል ሰው አይቻልም። አበርን የምትሉ ተቃጠልን የምትሉ ጻፍ። እስኪ አረርን የምትሉ አበርን የምትሉ ጨለልን የምትሉ ታንክ ዩ አላምንም። እግዚአብሔር ማመን አልችልም። ማመን አልችልም። ሰላም ሰላም፣ ጤና ይስጥልን ውድ ቤተሰቦቻችን፣ ይህ አብርሽ ቲዩብ ነው። እንዴት አመሻችሁ? አበጋዝ ጉድ ሰራን። በስተመጨረሻ ያው ሰርፕራይዝ ሆነናል ውድ ቤተሰቦቻችን። እንግዲህ ቪዲዮን ላላያችሁ ሰዎች መጀመሪያ ከመነጋገራችን በፊት ቪዲዮን ተመልክተን እንመለስ። የኔ ፍቅር እንዳትገኝ ልጅ ኧረ እንኳን ደስ አለሽ። እንግዲህ ውድ ቤተሰቦቻችን እጅግ በጣም ሰርፕራይዝ የሚወዱት ሰርፕራይዝ ለማድረግ እኛን ቆርጠው ተነስተዋል። ሰርፕራይዝ አድርገውናል። እኛም እንኳን ደስ አላችሁ ሰርፕራይዝ ሆነናል። ሩታ ደግሞ በምን መልኩ ሰርፕራይዝ እንደምትሆን ኤፊና ሩታ አላውቅም። እንግዲህ ውድ ቤተሰቦቻችን እንግዲህ እንደተመለከታችሁት ነው። ይህ ዛሬ በጣም የሚያስደነግጥና ያልተጠበቀ ነገር አበጋዝ አድርጓል። ጉድ ሰራህን አበጋዝ፣ ጉድ ሰራህን። ለማንኛውም ምን ማለት እንዳለብኝ አላውቅም። ስለ ቪዲዮዎቹ አንዳንድ ነገር ከታዘብኩት ነገር እንግዲህ ውድ ቤተሰቦቻችን ዛሬ አብርሽ ከሄርሜላ ጋር ተገናኝተዋል። ደስ የማይል ሁኔታ ነው የነበረው። ሄርሜላም ደግሞ አብርሽን ስታገኘው የነበራትን ደስታ ተመልክታችኋል ብዬ አስባለሁ። ባልተጠበቀ መልኩ ሌሊት አሚርና አንድ ቡቡ የሚባል ጓደኛው ይመስለኛል እሱን ሰርቀውት ሙሉ በሙሉ ወደ ሄርሜላ ጋር መልሰውታል። አብርሽም በሁኔታው በተወሰነ መልኩ ግራ የተጋባም ግን የተደሰተ ነው ይመስለው፣ የተደሰተ ይመስላል። ይሄ ነገር ወዴት እያመራ እንደሆነ ይበልጥ ግራ እያጋባን መጥቷል። እኔ የሆነ ማለት ደስ የማይል ነገር የተፈጠረው ብዬ ነው የማስበው። በመጀመሪያ ደረጃ እናንተ አሚር የምትባሉ ልጆች፣ አሚርና ጓደኛ አብርሽን ይዛችሁት የመጣችሁት በጣም ነው የምትደብሩት። በነገራችን ላይ በዚህ አጋጣሚ በመጀመሪያ ደረጃ ይሄን ነገር ከመናገር በፊት እስቲ ቪዲዮ እንመልከተው በደንብ ናፍቆትሽን ትወጪ እንግዲህ ምን ሲል ነበረ? በደንብ ናፍቀሽዋል አይደለ? እሱም ናፍቆሻል። እስቲ ናፍቆትሽን በደንብ ተወጪ። ይሄ እንዴት ነው? አንዳንድ ጊዜ እርቦን ምግብ ስናገኝ ይኸው እንኩ ብሉ ብሎ እንደሚያቀርቡልን አይነት ስሜት ነው እዚህ ጋር ልጆቹ ሲያደርጉት የነበረው። በተለይ አሚር እያደረክ የነበረው ነገር በጣም ነበር የሚደብረው። ምክንያቱም ይሄ ልጅ ባለትዳር ነው፣ ልጅ አለው። እስካሁንም በዚህ ልክ ስንነጋገርበት የነበረው ሀሳብ ይሄ ነው። እኛ ስንነጋገርበት የነበረው አብርሽ ልጅ አለው፣ ሚስት አለው፣ እናንተ ከሚስቱ ጋር እንዲመለስ መገፋፋት እንጂ አብርሽ ትዳሩን ፈቶ ሌላ ሴት እንዲያጠምድ ከሌላ ሴት ጋር አዲስ ህይወት እንዲጀምር አናድርግ እያልን ነበረ ስንከራከር የነበረው። እናንተ ግን ዛሬ ላይ ሁለታችሁም ዛሬ ደግሞ በጣም የምትደብሩ ልጆች ናቸው ሲጀመር። ምክንያቱም በዚህ ልክ እንዴት ነው ቺቲንግን፣ ይሄ በትዳር ላይ መወስለትን የምታበረታቱት? ቃል በቃል ስትናገሩ የነበረው እንዳለ ዝሙትን ነበር ስትናገሩ የነበረው። አብርሽ ገና እንዳገኘችው ሄርሜላ ናፍቆትሽን ተወጪ፣ ደጋግማችሁ ደግሞ ዛሬ አንድ ሌሊት ተደሰች ምናምናም። ምን አይነት ነገር ነው ልትነግሩኝ ነው ያሰባችሁት? ምንድን ነው ይሄ ቪዲዮ እንዲያስተላልፍ የፈለጋችሁት? በመጀመሪያ ደረጃ እናንተስ ከሩታ ወስዳችሁ ወደ ሄርሜላ የወሰዳችሁበት መንገድ ምንድን ነው? ይሄ ልጅ እውነት ወደ ሕክምና እንዲያገኝ የፈለጋችሁ ነው ሄርሜላ ጋር የወሰዳችሁት? እውነት አብርሽ ወደ ሙሉ ጤንነት እንዲመለስ የፈለጋችሁ ነው ወደ ሄርሜላ የወሰዳችሁት? እናንተ ምን ፈልጋችሁ? በመጀመሪያ ደረጃ ምን ፈልገው ይመስሏችኋል ቤተሰቦቻችን ወደ ሄርሜላ የመለሱት? ሄርሜላ ወደ ጤናው እንደምትመለሰው እርግጠኛ ናችሁ? አብርሽ ደህና እንደሚሆን እርግጠኛ ናችሁ? ስትናገሩበት የነበረው ንግግር ራሱ ይሄ በጣም ለሚዲያ የማይመጥኑ ንግግሮች ነበር ስትናገሩ የነበረው። ሄርሜላ ለራስሽ እንኳን ክብር እንደሌለሽ ዛሬ ያሳይተሻል። ሄርሜላ ከዚህ ቀደም በለቀቁት ቪዲዮ ላይ እንደውም ስለ አንቺ በተወሰነ መልኩ ከፈር ለማድረግ እየሞከርኩ ነበረ፣ ግን በጣም ክብር የማይወድልሽ ሴት እንደሆንሽ አሳይተሻል። ምክንያቱም ባየሁት በዚህ ቪዲዮ ላይ የምር በጣም ነው የደበረኝ። አንደኛ ቪዲዮ እየተቀረጸ እንደሆነ ታውቂያለሽ። እንዴት ነው በዚህ ልክ አንድ ሰው ውሽማውን በዚህ ልክ ይዞ በዚህ ልክ የተራበ አንበሳ ነው የመሰልሽው? የምር ለንግግሬ በጣም ይቅርታ። በጣም ቸኩለሻል። ለምን እንደሆነ አላውቅም። ንግግሮች ራሱ በጣም ይፈጥኑ ነበረ። በጣም የሚደብር ነገር ነበር ስታደርጊ ነበረው። በመጀመሪያ ደረጃ እና አሚር ራሱ ውጭ ላይ ምን ስትሏት ነበረ? በቃ ለአንድ አዳር ምናምን እንዴ! ልጅቷ ምን አይነት ልጅ እንደሆነች ነው የነገረቻችሁ?
እንዴ? ይሄ ልጅ እሷ የምትፈልገው ለአንድ አዳር ነው እንዴ? ናፍቆትሽን ተወጪ ማለት ምን ማለት ነው? በጣም ምር የምትደብሩት የምር አብርሽን ለመርዳት አይደለም። በትክክል በቃ ሄርሜላ በትክክል በገንዘብሽ እየተጫወትሽ እንደሆነ ግልጽ ነው። እነዚህ ልጆች ሙሉ በሙሉ ያንቺ ክፍያ እንዳለበት ነው የሚያሳዩት። በጣም ነበር የሚደብሩት ሁኔታቸው። ይሄ ዊርድ የሆነ ንግግር ነበር ሲናገሩ የነበረው። እናንተ ምን ቁርጥ ምን ፍልጥ አድርጓችሁ ነው ከሩታ ወስዳችሁ ለቤተሰብ ቢሆን ኖሮ በዚህ ልክ አይሆንም ነበር። ለሄርሜላ ምን እንድታደርገው ነው? ምን ኤክስፔክት እንድታደርጉ ነው? ልዑል እንዴት ነው ያለ አባት እንዲያድግ ፈልጋችሁ ነው? ከሩታ ጋር ያለው ግንኙነት ሙሉ በሙሉ እንዲቋረጥ ፈልጋችሁ ነው? ምን አይነት ሀሳብ ውስጥ ገብታችሁ ነው? አብርሽ ራሱ በዚህ ልክ ተጎትተህ የምትሄደው መቼም ራስን አልሳትክም። መቼም ሙሉ በሙሉ ትውስታህን አላጣህም። መቼም ከዚህ ቀደም ስትናገር የነበረውን እርግጠኛ 100% ሆኜ እናገራለሁ አልረሳህም። በቃ አብርሽ ኤፍሬም ሲልህ ነበር እኮ ሁለት ሴት ወዶ አይሆንም፣ ሁለት ሴት ወዶ አይሆንም፣ አንዷን መምረጥ አለብህ ብሎ አስጠንቅቆ ነው አይደለ ከጣቷ ላይ ቀለበቱን ያወለቀው። ልክ እንደ በግ የጎተቱ ሲሄዱ አብረህ ዝም ብለህ ሄድክ። ካገኘሃት በኋላም ደግሞ እኔ ደግሞ ተናግሬያለሁ፣ ወይ እሺ ወይም ቢ እንኳን በትክክል እኮ በላት ልጅቷን። ያንተ በትክክለኛ መንገድ ላይ ሆኖ እሺ ወይም ቢ አለማለት ነው ሄርሜላን ተስፋ እንዳትቆርጥ ያደረገው ስል ነበረ። እርግጠኛ 100% ከአሚርና ከዚህ ልጅ በስተቀር ኃላፊነቱን የምትወስደው ራስህ አብርሽ ነህ። ወይ ደግሞ እኔ አላቅም። አሁን በዚህ ጉዳይ ላይ ምን ማለት እንዳለብኝ አላቅም። ስረጋጋ ምናልባት የሆነ ነገር ልላችሁ እችላለሁ፣ ወይ ነገር እየሆነ አጣርቼ ተመልሼ መጥቼ የሆነ ነገር ልላችሁ እችላለሁ። ነገር ግን ዛሬ በነበረው ሂደት ውስጥ ሁሉም ነበር የሚደብሩት። ሁሉም እንዴት ነው ትዳርን አቅለው ትዳር ብዙ ሰው ከውጭ ሆኖ የሚመለከተው ሰው ትዳርን እንዲፈራ ልጅ ወልዶ መለየት በጣም ቀላል እንደሆነ ለማሳየት ጥረት እያደረጉ ነበረ። በጣም ነበር የሚደብሩት። እናንተ በዚህ ልክ ነው የወረዳችሁት፣ በዚህ ልክ ነው የዘቀጣችሁት፣ በዚህ ልክ ነው ቺቲንግን የምታበረታቱት፣ በዚህ ልክ ነው ትዳር መፍረስ ምንም እንዳልሆነ ለማስተማር እየሞከራችሁ ያላችሁት። ደግሞ እኮም ዳይለኛ ጀብድ እንደሰራ ሰው ይኩራራሉ እንዴ! አንድ ሰው ትዳር እያፋታችሁ እንደሆነ አይገባችሁ? አንድ ልጅ ያለ አባት ጠረን አቅፎት ላያድር የሚችል አባቱን እያለያያችሁት እንደሆነ ይገባችኋል? ምንድን ነው እናንተ በእንደዚህ አይነት ስርዓት ውስጥ ያደጋችሁት? ለእናንተ አባት የእናት ጠረን አቶ ማደግ ኖርማል እንደሆነ አውቃችሁን ያደጋችሁት? ምን አይነት ሀሳብ ጭንቅላታችሁ ውስጥ ሆኖ ነው በዚህ ልክ ሄርሜላ ጋር እንዲሆን ጀንጅናችሁ ምናምን አምጥታችሁ ካመጣችሁትም በኋላ በዚህ ልክ ባለጌ የሆኑ ንግግሮችን ስትናገሩ የነበረው? ምን አይነት ሀሳብ ውስጥ ሆናችሁ ነው? ይሄን ቪዲዮ የሚመለከት ሰው ምን እንዲረዳና ምን እንዲያስብ ፈልጋችሁ ነው? በቃ ወይ ካሜራውን ወደዛ ገለል አድርጉት። እኛ ልጆቻችን ገና አሉ። ትዳር ውስጥ ያልገባ ብዙ ሰው አለ። ትዳርን መፍታት ከሌላ ሴት ጋር አዲስ ህይወት መጀመርን እንዲቀላል እንደሆነ እናንተ ሲሆን እኮ ተቆጥታችሁ ወደ ትዳሩ እንዲመለስ ነው አብዛኞቻችሁ ማድረግ ያለባችሁ። እናንተ ግን ሙሉ በሙሉ ትዳሩን ፈቶ ከሌላ ሰው ጋር እንዲሆን የምታደርጉበት መንገድ ምንም ደስ አይልም። ይሄ ከሰብአዊነት የወጣ ሰውም ስለመሆናችሁ 3 ምስክር ይዛችሁ ነው። እናንተ በተለይ 2 ልጆች ሰው ስለመሆናችሁ 3 ምስክር ይዛችሁ ነው። ሰው አይደላችሁም በእውነት። እናንተ ስለ አብርሽ ጤንነት ቢያሳስባችሁ እናንተ 2 ናችሁ አይደለ? ወደ ጸበል ቦታ አንገት ላይ ክር አንጠልጥልሃል። ወደ ጸበል ቦታ እናንተ ይዛችሁ አይሄዱም። ሄርሜላ ምን ትሰራለች? ከሄርሜላ ጋር ምን ሲያደርግ እንዲያደር ፈልጋችሁ ነው? ከልጁ ነጥላችሁ ከሚስቱ ነጥላችሁ ወስዳችሁ ከሄርሜላ ጋር አንድ ሌሊት አንድ አዳር ምን እንዲያደርግ ፈልጋችሁ ነው? እና ደግሞ በዚህ ልክ ሰውን ሸዋዬ ለማድረግ በዚህ ልክ ሾርት ሚሞሪ ነን እንደኛ። ይሄን ቪዲዮ እና አብርሽና ይሄን ቪዲዮ ሩታና ኤፍሬም አያዩትም? ደብቀና የመጣ ነው እንዳያውቁ። አንቺ ጋር ቢመጡም አንቺ ጋር እንደሌለ ተናገሪ። አንተ እንዴ! ኧረ በእግዚአብሔር ስም ምን አስበህ ነው? እንዴት አስባችሁን ነው? ይሄን ቪዲዮ እኮ ለቃችሁታል አይደለ? ይሄን ቪዲዮ እንዴት ነው የማያዩት? አንቺ ጋር ቢመጡ አላየሁትም በሉ። አንተ የሚመስለው እኮ አባባላችሁ ልጁ ሙሉ በሙሉ ከሀገር አስወጥታችሁት የሆነ በቃ ከኢትዮጵያ ውጭ አስወጥታችሁት ምንም አታመጡም ይዘነው ወጣ ነው ምናምን ብላችሁ ያቀረራችሁ ነው የሚመስለው እኮ ከሆናችሁ። እዚሁ እኮ አዲስ አበባ ኢትዮጵያ ውስጥ ነው ያላችሁት እኮ። የሄርሜላን ቤት ደግሞ ኤፋና ሩታ አያውቁትም። ቢመጡም እኔ ያላየሁም በማስረጃ በተደገፈ መንገድ እኮ ነው፣ በምስል እኮ ነው አይደለ ስትናገሩ የነበረው። ምን አይነት ሀሳብ ነው? እንዴት አድርጋችሁ ብትገምቱ ነው? እባክህ
አታሞራስ ምን ይመስላል? እናት ታጉላታ ራስ እንዴት አድርጋችሁ ብታስቡን ነው? በቃ አሁን መጥተው ቢጠይቁሽ ስልካችሁን አጠፋፍታችሁ አብርሽ ፍላይት ሙድ አድርገው ምናምን። አረ በጣም ነው የምትደብሩት። የምር የውርደት ፕሮ ማክስ ናችሁ እናንተ። ይሄ የውርደት ፕሮ ማክስ ናችሁ። ሲያስጠሉ እናታችሁ ሰውን ክፉ ያናግራሉ። ሌላው እዚህ ጋር ደግሞ በጣም የደበሩኝ እዚህ ጋር ስሟቸው ምንም እንዳይከፋት አሁን ወደ ቤት እንገባለን። ብርድ እንዳይመታክ ከፍቅሯ ጋር ነው ያኔ ሲያንገላቷ ሲጫወቱባት አብርሽ አልነበርክም? በቃ ትክክለኛዋ ሚስት ጋር ያለው ማለት ምን ማለት ነው? ሩታ ፎርጅድ ነች፣ ሃይኮፒ ነች ሩታ። ትክክለኛ ሚስት ማን ነው? ከሩታና ከሄርሜላ አንተ ራስህ ይህን መመለስ ትችላለህ ወይስ ጥቅማ ጥቅም አይነን አውረዋል? ወይስ ደግሞ ይሄ ሴጣን የሚባል ነገር አንተ ላይ ሰፍሮብሃል? ሁለታችሁ ላይ ሰፍሮባችኋል እንጂ ሄርሜላንም ጭምር ሴጣን ሰፍሮብሻል። ትክክለኛ ሚስት ማለት በእናንተ ሀሳብ፣ በእናንተ እይታ፣ በእናንተ ምልክታ የትኛዋ ነች ትክክለኛ ሚስቱ? ህጋዊ ሚስቱ ነች? ልጅ የወለደችለት ሚስቱ ነች? ወይስ ገና እዚህ ጋር ውሽማዋ ነች ሚስቱ? እናንተ ከምን አንግል ነው በዚህ ልክ የታወራችሁት? እናንተ እንዴት ነው ነገሮችን መመልከት ያልቻላችሁት? እንዴት አይነት አሳፋሪና ወራዶች ናችሁ ባካችሁ! እናንተ የምር ትክክለኛ ሰው ስለመሆናችሁ ቅድም የተናገርኩት 3 ምስክር ይዛችሁ መምጣት አለባችሁ። የምር ኤፋ ከለቀቃችሁ እናንተን ማለት ነው የምር ወንድሙ አይደለም። በቃ የአብርሽ አንተ ኤፋ ወንድሙ አይደለም እነዚህ ልጆች ከለቀቃቸው። ምክንያቱም በዚህ ልክ እነሱ ለአብርሽ አስበውለት ቢሆን ኖሮ ቀጥታ እነሱ ወይ በትክክለኛ ወደ ሕክምና ቦታ የሚወስዱት አሊያም ደግሞ ወደ ጸበል ወደ ሃይማኖት ቦታ ነበር የሚወስዱት። እነዚህ ሰዎች ግን ወደ ሄርሜላ የወሰዱበት የራሳቸው የሆነ አጀንዳ አላቸው። ሄርሜላ እንደው ሲናገሩ ሰምታችኋቸዋል። ያው እየጠበቅ ነው የነበረው አጠባበቅ ይከብድ ነበር። ሄርሜላ ምን ሽነማ ሲደወልልሽ እግዚአብሔር ነው እየቀለዳችሁብኝ መሰለኝ ነው እየቀለደችብኝ ስንከታተለው ነበረ። ተከታትለን ነው አብርሽን ሲወጣ ብቻውን አግኝተ ነው ይዘነው የመጣ ነው አሉ እንዴ። ስለዚህ እነዚህ ልጆች እውነት ስለ አብርሽ ተጨንቀው አይደለም ሲከታተሉት የነበረው። እንዲከታተላቸው የሆነ ሰው ሄርሜላንም ጨምሮ ልትሆን ትችላለች የሆነ ነገር አድርጋለች ማለት ነው። ይሄ ቆይ ነገ ጠዋት መጥተው ሊወስዱት አንድ አዳር ምን ይሰራልሽ ነው ሄርሜላ? አይ እኔ ጋር ነው የሚሆነው ብለሽ እኮ ማስገደድ አትችይም። ህግም እኮ አንቺ ጋር እንዲቆይ አያደርገውም። ለአንድ አዳር ማለት እንግዲህ ቋንቋው እኔ አልናገሩም። እኔ ሚዲያ ላይ ያሳፍረኛል፣ ሼም ይዘኛል። በዚህ ልክ አልናገርም። ለአንድ አዳር ተብሎ የሚነገር ነገር እኔ ፈጽሞ ሊቀበሉ አልችልም። አንቺ ጋር ናፍቆሻል፣ ናፍቆትሽን ተወጪ። በምን አይነት ራስሽን ብትገምቹ ነው? ምን አይነት ሚዛን ላይ ራስሽን ብታወጪው ነው በዚህ ልክ የወረድሽው? ከኔ ጋር የምታድረው ከኔ ጋር የምትተኛው ምናምን እያልሽ ስትቀራዘጭ የነበረው የምር እናቴ ትሙት ብዙ አይነት እፍረተ ቢስ ሰዎችን አይቼ አውቃለሁ። እንዳንቺ ግን እፍረተ ቢስ ሰው በተአምር አይቼ አላውቅም። እኔ እሳደባለሁ እዚህ ጋር ዛሬ ለምናገረው ነገር ይቅርታ አድርጉልኝ ኦዲየንሶቼ፣ ከልብ ይቅርታ አድርጉልኝ። እጅግ በጣም ለራሳቸው ክብር የሌላቸው ሰዎችን ስለተመለከትኩ ነው። ራሳቸውን እንደ ሸቀጥ እያዩ ሰዎችን ስለተመለከትኩ ነው። ፍቅር ሳይሆን እልህ ያወራቸው እውር ሰዎችን ስለተመለከትኩ ነው። በጣም ነው የሚደብረው። እኔ እዚህ ጋር ሩታ ትክክል ነች፣ ሩታ እንደዚህ ብዬ መናገር አሁን እዚህ ጋር ምንም አልፈልግም። ግን የምፈልገው ምንድን ነው እዚህ ጋር ትዳርን አቅለው እንዲመለከቱ ስለማልፈልግ ነው። በዚህ ቻናል ላይ በዚህ ማህበራዊ ሚዲያ ላይ ትዳር ብዙ ነገሮች አይተናል። ትዳር እየፈቱ ሌላ ሰው ጋር መሄድ ቀላል እንደሆነ፣ ብዙ ነገሮችን ቺቲንግ በጣም ቀላል እንደሆኑ ምናምን። ይሄንን ነገር አናበረታታ። በቀን ውስጥ ስንት ትዳሮች እንደሚመሰረቱ ሁላ ስንት ትዳሮች እንደሚፈቱም ታውቃላችሁ እናንተ። ይሄ ደግሞ ከሁለቱ ባልና ሚስቶች በተጨማሪ ልጅንም ይጎዳል። እግዚአብሔርም የማይወደው መንገድ ነው። ሰይጣናዊ የሆነ አስተሳሰብን ማራመድ ነው። እናንተ ከምን አንግላይታችሁት ነው በዚህ ልክ ትዳር ቀሎባችሁ የተመለከታችሁት? እንዲህ ነው እንደምታዩት እንደመጣ ያውቃሉ እነሱ። አይ ማንም እንዲያውቅ አንፈልግም። እና ደግሞ እሱ ሁሉ ነገር ስላወራ ነው ካሁን በኋላ ወደ የትኛውም ቦታ እንደማይመለስ እርግጠኛ። ማንም አያውቅም፣ እኛ ብቻ ነው የምናውቀው፣ ይዘነው የመጣ ነው ምናምን አላችሁ። አንተ ይህንን ማለት ነው ሂድና ለምትፎግረው ሰው ሂድና ፎግር እሺ። ምክንያቱም እኛን የምንፎግር አይነት ሰዎች አይደለንም። ይኸውልህ በሆነ አጋጣሚ አብርሽን አግኝቼው አመጣሁት በል፣ ወይም ደግሞ አልሰጥም በይ ብለህ ተከራከሪ በላት እንጂ
አንቺ ጋር እንዳልመጣ ተናገሪ ምናምን ብለህ በዚህ ልክ መልክ እንዳሰራ። ምክንያቱም ሚዲያ ላይ ነው የለቀቃችሁት ይህን ቪዲዮ፣ ሁሉም ሰው ይመለከተዋል ይህን ቪዲዮ። አብርሽ ራስህ ይህንን ነገር ይህን ግንኙነት ትፈልገዋል ለመሰለኝ፣ ይህንን ጫጫታ ትፈልገዋል ለመሰለኝ። አንዳንድ ጊዜ እንዴት ነው የመፈለግ ስሜት፣ አንዳንድ ሰዎች ይህን ብዙ ጊዜ የማየው ሴቶች ላይ ነው። ይሄ ከብዙ ከኋላቸው የተከተለ የሚፈልጋቸው ሰው እንዳለ ለማሳየት ይሞክራሉ። አብርሽም የመፈለግ ስሜት እንዳለ ለማሳየት ሞክረ ነው ሊሆን የሚችለው። ሌላው ደግሞ እዚህ ጋር አብርሽ የተናገረው ነገር ስሙ ባካችሁ። ይሄ ሊያስቅ ፈገግ ሊያሰኝ ነው የሚገባው እንጂ አሞታል፣ ይሄ ልጅ ጤናው ተቃውሷል፣ ይሄ ልጅ በጤናው አይደለም እንድንል አያደርግም። ይሄ አብርሽ የተናገረውን ስሙት። ሜላ ጋር እንዳደርኩ ንገራቸው፣ ከሜላ ጋር አድሯል በላቸው። ሩታ ትቆጣለች። ችግር የለውም እንዴ አብርሽ አታብርሽ ምንድን ነው እያልክን ያለኸው እንዴ? የምር ይሄ የጤና ስትረስ ስትረስ ይቅር በለኝ፣ ስትረስ አይደለህም። ምክንያቱም ስትሉ የነበረው ስትረስ ታሟል ነው። እሱም ለዶክተሯ ሲናገር የነበረው ጭንቀት ነው ሲል ነበር። የቤተሰቦች ሲጨቃጨቁ ምናምን እረፍት ማጣት ምናምን ብለን የተናገርከው አይደለ? ስትረስ ከመቼ ወዲህ ነው በዚህ ልክ አእምሮን አላሽቆ ለሩታ ከኤርሜላ ጋር ማደረኝ ንገሯት አይባልም እንዴ? አንተ ምን አስበህ ነው? እንዴት ነው? እኔ መረጋጋት አልቻልኩም። አሁን የተናገርኩ ያለሁትን ነገር ራሱ ምንም ማውቀው አይመስለኝም። ውድ ቤተሰቦቻችን እንደኔ ቀውሳችኋል ብዬ አስባለሁ። እንደኔ ዛሬ አበጋዝ ተጫውቶብናል ብሎ የሚያስብ ማንም የለም። አበጌ ተጫውቶብናል፣ ሙድ ይዞብናል፣ አየር ይዞብናል። የምሬን ነው እንጂ አብርሽ 100% ከ100% ሌላ ፐርሰንት ቢኖር አልታመመም። ይሄንን ግንኙነት ይፈልገዋል እንዴ? ተነግሯል አይደል እንዴ? እንዴት ነው ሁለት ዳር የሚቻለው? ሲያሻ ሩታ አቅፍ ትገባለህ፣ ሲያሻ ደግሞ ሄርሜላ አቅፍ። ታሟል ለተወ ምን እያላችሁ ነው? የጻፋችሁ ነው ኮሜንት ላይ አይደል? ታሟል ዝም ብለህ አቀባጠር እያላችሁ ነው። እሺ ታሟል አብርሽ ታሟል። ይቅርታ፣ በጣም ይቅርታ። የታመመ ሰው ላይ በዚህ ልክ መፍረዴ በጣም ይቅርታ። በጣም ነው የፈረድኩት እንዴ! ምን እያለ እንዴ? አብርሽ እኮ ራሱን አልሳተም እኮ እዚህ ጋር አይደል እንዴ? አብርሽ እኮ ማንነቱን አላጣም እኮ አይደለ? እያንዳንዱን ነገር እኮ ያውቃል አይደለ? እንዴት ነው የሆነ ብረት መቶት ምናምን ትውስታውን አቶ ምናምን እኮ አይደለም ይሄ ልጅ እንዴ! ጨርቁን ጥሎ እስካላበደ ድረስ በዚህ ይሄን ምላችሁ ግን ይሄን ቤት ታውቀዋለህ ስትለው እንዴ የአንቺ ቤት አይደለ እንዴ እያላት ነበር አይደለ? ሄርሜላን እነዚህን አሚርና ምናምን ቡቹና የሚባለው ልጅ ያውቃቸዋል አይደለ? ከዚህ ቀደም እስከ ሉሌና ከሩታ ጋር ምናምን መሆኑ የሚፈልገው ያለ እያወዛገበን ነበር አይደለ? አንተ አሚር የተባልክ ልጅ ደግሞ ማለት ነው የምር በጣም የምታሳፍረው፣ በጣም ነው የምታሳፍረው። ሲጀመር ዛሬ ሁላችሁም አሳፋሪዎች ናችሁ። በጣም እፍረት ያልፈጠረባችሁ አሳፋሪዎች ናችሁ። ይህንን የተመለከትኩት። ለማንኛውም ለሰራችሁት ጀብዱ አሁን እናንተ ኦሎምፒክ አሸነፋችሁ ለሀገራችሁ ወርቅ አምጥታችኋል አይደለ? አብርሽን ከሩታ ወስዳችሁ ለሄርሜላ መስጠታችሁ እነ ጥሩነሽ እነ ቀነኒሳ በቀለ እንኳን ለሀገራቸው ወርቅ አምጥተው በዚህ ልክ ደረታቸውን አልነፉም። አሁን አንተ በአንተ ቤት ለሀገርህ በኦሎምፒክ መድረክ ላይ ወርቅ አምጥተሃል አይደለ? በዚህ ልክ ደረት ነፍት ደስ ብሎ እንዴ ሩታ እንዴ ሄርሚዬ ደስ ይበልሽ ናፍቆትሽን ተወጪ ምናምን እያልክ ምን ያበረክትክላት መስሎ ነው? በነገር ላይ ቢገባ ማለት ነው ሴጣናዊ የሆነ አስተሳሰብን ነው ዛሬ ለሚዲያ ያቀረብከው። ቢገባ በጣም የሚደብር ይሄ ባልና ሚስትን ይሄ የሰው ልጅ ለትዳር ጉጉት እንዳይኖረው የሚያደርግ ቪዲዮ ነው የተለቀቃችሁት። ቢገባ የሰራኸው ስራ እጅግ በጣም የሚያሳፍር የሚያሸማቅቅ ነበረ። አንተ ግን ሚዲያ ላይ ይህንን ነገር አድርገህ እንደ ጀብዱ ደረትን ነፍተህ ታወራለህ። እመኔን ደግሞ ዛሬ እንደተናደርኩና እንደተቃጠልኩ አልቀራትም። ምን ላደርግ እንደምችል እኔ ያውቀዋለሁ። ከዚህ በኋላ እያንዳንዳችሁ ማለት ነው እኔ አልፍ። እሺ፣ ለማንኛውም ውድ ቤተሰቦቻችን በተረጋጋ ስሜት ቪዲዮን ተመልክቼው ረጋ ብዬ እያንዳንዱን ነገር ለመናገር እሞክራለሁ። አሁን ግን በጣም ስለተናደድኩኝ የሆነ ብዙ ነገሮች ስቼም ከሆነ እናንተን አስቀይሜያችሁ ከሆነ ለሚዲያ የማይመጥኑ ቃላቶችን ተናግሬ ከሆነ እጅግ በጣም ይቅርታ አድርጉልኝ። በጣም ነው የምወዳችሁ፣ በጣም አከብራችኋለሁ። ፍቅር ያሸንፋል። ዋላፍ ሩታዬ በጣም አዝናለሁ ለዛሬው ማለት ነው። ይህንን ነገር ከብዙ አንግል ይሁንና ለመረጋጋት ሞክሪ። እርግጠኛ ነኝ ሄርሜላ ዛሬ ትደሰታለች ብዬ አስባለሁ።
ሄርሜላ ግን እንዴት ነው እማታድሪበት ቤት ባታመሺ መልካም ነው። የሀገሬ ሰው እንደዛ ይላል። አሁንም ነገ ጠዋት ሩታና ኤፋ መጥተው ልጁን እንደሚወስዱት በጣም እርግጠኛ ነኝ አይደለ? በዚህ ልክ አትደሳሰጪ። ይሄ ነገር ምንም አይጠቅምሽም፣ ህይወትሽን ደስተኛ ያደርግልሽም። አንቺ እንደውም ማለት ነው ከእግዚአብሔርሽም ጋር ነው የምትጣዩ። አንቺ እርግጠኛውን የምነግርሽ እግዚአብሔርን ደጋግመሽ እያስቀየምሽ ነው፣ እየበደልሽ ነው። ለምን አንድን ትዳር ለማፍረስ በዚህ ልክ ስትገመጂ፣ በዚህ ልክ ስትሄጂ እንዴት ነው የሆንሽው? ስጋ እያንበሳ እኮ ነው የምትመስዩ የተራበ። እግዚኦ ማርነ ክርስቶስ ሎቱ ስብዓት አድነኝ ጌታዬ። ለማንኛውም ወደ ቤተሰቦቻችን እወዳችኋለሁ፣ አከብራችኋለሁ፣ እመለሳለሁ። በጣም እወዳችኋለሁ። ቻው። እስቲ ተቃጠልን የምትሉ ከታይ ጻፍ። ነደርን የሚል ሰው አይቻልም። አበርን የምትሉ ተቃጠልን የምትሉ ጻፍ እስኪ። አረርን የምትሉ አበርን የምትሉ ጨለልን የምትሉ ቴንክ ዩ በቃ